በያዝነው በጀት ዓመት በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የክረምት በጎ ፈቃድ አገልግሎቶች ይከወናሉ። ስለዚህ ማንም ሰው ሆኖ የተፈጠረ ሰው በጎ ማድረግ የማይችል ሰው የለም። ሰው ካፈጣጠራችን በጎነት በኢኮኖሚ በመበርታት ብቻ አይደለም። በጎነት በእውቀት በመበርታት ብቻ አይደለም። በጎነት የሆነ ከፍታ ላይ ብቻ ስለተቀመጡ ብቻ ሳይሆን ማንኛውም ሰው አንዱ ለሌላው ማድረግ የሚችለው የበጎ ፈቃድ ተሰጥኦ አለው ማለት ነው። ወደ ኋላ ስናይ በጦርነት በግጭት ወቅት የሚደረጉ በጎነቶች አሉ። ሰው ሕይወቱን ባጣ ወቅት የሚሰሩ የበጎነት ስራዎች አሉ። ሰው ጤናውን ባጣ ወቅት የምንተጋገዝባቸው የበጎነት ስራዎች አሉ። ሰው ኑሮውን ለመግፋት ለመኖር በሚቸገርበት ወቅት የሚደረጉ የበጎነት ስራዎች አሉ። ስለዚህ ለኢትዮጵያውያን የበጎ ፈቃድ አገልግሎት ስራ ማስተማር በጣም በህይወት የተሆነበት ነው። ይሄ ቤት በበጎ ፈቃድ ተገንብቶላቸው እያለ ነው ነፍሳቸው ያረፉ። ወይዘሮ አሰለፍ የምትባል ባለወልዱ ከላይ በኩል የድንጋይ ቤት ነበረ። ድንጋዩ ግማሽ ጎን ያዘንብ ነበር። ከግማሽ ጎን በኩል ቋሚያ የምተኛውም እዛ አካባቢ ላይ ነውና ውስጥ ሲፈረስ ቤቱ ሲፈረስ ያልተገኘ ነፍስ የለም ማለት እነዚህ የባብ ምናምን የመሳሰሉ ነገሮች ቤት ውስጥ ይገኙ ነበርና ከዛ ቤት አውጥተው ወደዚህኛው ቤት እንዲገቡ ተደርጓል ማለት ነው። ይሄኛው ጉሌሳ ላይ የምትኖር ሴትዮ ናት። እዚህ ቤት ላይ ነበር የምትኖረው መጀመሪያ። ወደዚህ ቤት እንድትገባ ተደርጓል ማለት ነው። በበጎ ፈቃድ በተሰራ ቤት እዚያው ጉሌሳ ላይ የምትኖር ሴትዮ ናት። እዚህ ቤት ላይ ነበር የምትኖረው መጀመሪያ። ወደዚህኛው ቤት እንድትገባ አድርገናል ማለት ነው። አጠቃላይ ማህበረሰቡ ለዚህ ለበጎ ስራ በጣም ጉልህ አስተዋጽኦ እንደ ወረዳ እንደ ተቋምም ይሁን እንደ ማህበርም ይሁን እንደ ግለሰብም ይሁን የበጎ ፈቃድ ስራ ስንሰራ ብዙ ያጋጠመን ችግር የለም። ማህበረሰቡ ሁሉም ገብቶታል። ይሄ ምንድነው የሚቀረው ነገር በቀጣይነት አደራጅቶ አቀናጅቶ መምራት ላይ እሱ ላይ ትኩረት ቢደረግ ነው። እኔ ሪፖርቱን መሐመድ ዘርዘር አድርጎ አቅርቦታል። በጣም ጥሩ ነገር ነው። ያው አዲስ ሰራተኛችን ነው። አሪፍ አድርጎ ነው ያቀረበውና ሊበረታታ ይገባል የሚል ሐሳብ እንትን ብዬ ምናልባት ሪፖርቱ ሲቀርብ ከቤቶች ወጪ ጋር ተያይዞ የመዘጋጃን ሳይጨምር እንደሆነ ሐሳብ እንዲሰጥ ነው ማለት ጥቅል ለሁሉም አይደለም። ያው ወጪ ማዘጋጃ ላይ የወጣው ወጪ ያው በጣም ሰፊ ነገር ስላለ እሱን ሳይጨምር እንደሆነ እንዲያዝ ነው። ቤት የሌላቸው እናቶች በጣም አዛውንቶች በጣም እየዞሩ ቢታይ በጣም የሚያሳዝን እኛ ደረቅ ቤት እያደር እኛ እንደፈለገን ጫማችንን ዝናብ ሳይመታው እያደር ግለሰቦች ዝናብ የሚመታቸው ፀሐይ የሚመታቸው አሉ። እዛ ላይ ትኩረት ቢደረግ መጠለያ ጋር ተያይዞ ማለት ነው። ሌላው የምግብ እና አልባሳት እንደዚሁ ተመሳሳይ ነገር ነውና በጣም አሁን የጊዜው ሁኔታ እነዚህ አካሎች እየሰፉ ነው ሄዱ ያለበት ሁኔታ እዛ ላይ ሰፊ ትኩረት ቢደረግ። ሌላው ከትምህርት መርጃ መሳሪያ ጋር እውነት ነው የሚርባቸው ተማሪዎች አሉ። ትምህርት ቤት መግባት ደብተርና እስክሪብቶ ገዝተው መግባት የማይችሉ ልጆች አሉ። እዛ ላይ ትኩረት ቢደረግ። ከዛ ባለፈ ከጤና አንፃር ደም ልገሳ ለማን ነው? ለእናቶቻችን ለእህቶቻችን ነው። ይህንን ተገንዝበን እናትን ማዳን ነው እህትን ማዳን ነው የሚለው ነገር ላይ ተገንዝበን ትኩረት አድርገን ብንሄድ